ቁድዋ የሌለው ሞዴል የሌለው ሊከተለው የሚችለው የሌለው የሚያምነውና የሚታዘዘው መሪ የሌለው ማህበረሰብ እንዲፈጠር ከተደረገ ከተለያየ ፈውጣ ነው ልክ የሆነ ነገር ነው የሚፈጠረው። ወጣቱ ላይ የምታየው ክፍተት በዛ አይነት መልኩ የብዙ ስሪቶቻችን ውጤት ማሳየት ናቸውና እነዚህን ማስተካከል ወደ መስመሮቻቸው መመለስ ይፈልጋል ብዬ አምናለሁ። ያን የጠፋውን ነገር መመለስ ካልቻለን ካላስተካከልን ብዙ ዋጋ እንከፍልበታለን። ብዙ ነገር መለወጥ አለብን ብዬ አምናለሁና ወጣቱ እንደ ሀገር ወይ ተስፋ ነው ወይ ስቃይ ነው ያን መምረጥ የምንችለው ደግሞ እኛ ነን። ትክክል። በዛው ልክ ደግሞ በጣም ብዙ ወጣቶች አሉ የገባቸው የነቁ ከእድሜያቸው ደግሞ በላይ በማሰብ ብዙ ትላልቅ ነገር ደግሞ እየሰሩ ያሉ ወጣቶች አሉ። እነዚህ ወጣቶች ደግሞ ወደ ሚዲያው ደግሞ ማምጣት ማሳየት ማስተማርም ደግሞ ለነዛ ወጣቶች ደግሞ ሞዴል መሆን አለባቸው እንደሚቻል ማሳየት አለባቸው። ዓለማችን ላይ ትልቅ ተጽዕኖ ፈጣሪዎች ከነቢያቶች ጀምሮ ኢሳ አለይሂ ሰላም ኢየሱስ ክርስቶስ 33 ዓመት እድሜ ነው የነበራቸው። የ33 ዓመት ወጣት ነው የነበሩት። ነብይ መሐመድ ነብይ ሲሆኑ 40 ዓመት እድሜ ነው የነበራቸው። ብዙ ነቢያቶች ቀደም እንዳልኩ ኢብራሂም 18 ዓመት እድሜ ነው የነበራቸው ነብይ ሲሆኑ። የወጣትነት ብዙ ነገር የዓለምን ታሪክ ያስተካከለ የታሪክን አቅጣጫ የለወጠ ታሪክን አስገድዶ መልካም ነገር እንዲጽፍ ያደረጉት ብዙ ትልልቅ ወጣቶች ናቸው። የዓለማችን ለውጥ ምክንያቶች በየሁሉም ቦታዎች ስታያቸው ተጽዕኖ ፈጣሪዎች የምትላቸው እንደዛ ጥቂቶች ናቸው እድሜያቸው ገፍቶ በዛ ልክ የገቡት። አብዛኞቹ በወጣትነት ውስጥ የወሰኑት መልካሙን ነገር የመረጡት ይሄ ነው አቅጣጫችን ብለው በዛ ላይ የለፉት ግን በሁሉም ቦታ ላይ ትልቅ ድርሻ ያላቸው እንጂ እንግዲህ ስትመለከተው በወጣትነት የመጣ ነብይ ኢየሱስ ኢሳ አለይሂ ሰላም የ33 ዓመት እድሜ ሆኖ የዓለም ብርሃን ሆነህ ለመምጣት ይሄ ነው ማሳያውና መገለጫው። እንደዛ አይነት ሰዎች ለዓለም ተስፋ ለሆነ አካባቢ አይደለም፣ ለሆነ መንደር አይደለም፣ ለሆነ ሰፈር አይደለም፣ ለሰው ዘር ተስፋ ለዓለም ተስፋ የመጣ ሁሉ የሚናፍቃቸው የመጣ ሁሉ ስለነሱ መስዋዕት ሊሆን የሚወስንላቸው ሰዎች ከራስ አልፎ ህይወት የሚሰጣቸው ማንነት የሚያሳልፍላቸው የሆኑ ሰዎች ዝም ብለው የተፈጠሩ ሰዎች አይደሉም። እድሜያቸውን በአግባቡ የተጠቀሙ ትክክለኛ ማንነታቸው ወደ ትክክለኛው መስመር ውስጥ የወሰዱ ሰዎች ምድራችን ላይ ለብዙ ለውጥ ምክንያቶች ናቸው እነዚህ ወጣቶች። ስለዚህ አሁን ብዙ ጊዜ ሃይማኖትና መንፈሳዊነት ይምታታብናል። ልዩነቱን በደንብ አድርገን አናየውምና ምንድናቸው ልዩነታቸው ምን ማለት ነው የሚለውን ከሱ ተጀምረን ያረጋግጣለን። ያው እንግዲህ ይሄ የሃይማኖት የሚባለው ተቋሙ ሁላችንም ይወክለናል ብለን ብንለው የምንከተለው ተቋም አለ። እምነት ደግሞ በዛ ውስጥ ከፈጣሪ ጋር የሚኖረን የኛ የማንነታችን መገለጫ ማሳያ የሆነው ነገር አለ። ያው መንፈሳዊነት በዛ ልኬት ዛሬ አሁን ትልቁ ችግራችን እኔ ብዙ ጊዜ እናገራለሁ የቤተ እምነት ያማኝ ቁጥር የለብንም፣ እጥረት የለብንም። በቂ የሆኑ አማኞች አሉ ወይም ደግሞ የተቋሙ ተከታዮች አሉን። የጠፋብን ግን እምነቱን በትክክል የሚኖሩትና ህይወት አድርገው መተግበር የቻሉት ሰዎች እያነሱ በመምጣታቸው ነው። እኔ እንደው ሰዎች እኔ ሁሉም ሰው ትክክለኛው መንገድ ይዞ እንዲድን እፈልጋለሁ። አንተ እኔ እንድድን ትፈልጋለህ፣ አንተ እንድትድን እፈልጋለሁ። ያንተ እምነት ያስከው እምነት ላንተ እውነትህ ነው፣ እኔ ያስኩት እምነት ለኔ እውነቴ ነው። ከዛ ያለፈ ደግሞ እንደ ጋራ የምንቆራኛቸው በጋራ የምንይዛቸው ነገሮች አሉ። ያ ማለት አንድ ሰው አማኝ ነው ሲባል እምነቱ ውስጥ ሲኖር ከሃይማኖቱ ውጭ ሆኖ ዛሬ አሁን ትልቁ ችግራችን ወገንተኝነታችን ለቤተ እምነቱ እንጂ ለመንፈሳዊ ማንነቱ አይደለም። ምክንያቱም ብዙ መንፈሳዊ የሆኑ የፈጣሪ ትእዛዞች ሲደፈሩ አይሰሙንም፣ ራሳችን ስንጥሳቸው አያሙንም። ግን ከውጭ ያለው ነገር ውጫዊ ተቋሙ ገጽታ ላይ የሆነ ነገር ጠለሽ ብለን ሀገር እናፈርሳለን፣ ሰው እንገድላለን፣ ብዙ ነገር ውስጥ እንገባለን። ከዛ የበለጠ እኮ በጣም ብዙ ተግባራቶች እኛ የጣስናቸው ድንበር ያለፍንባቸው ምንም ያልመሰሉን የማይመለከቱን የሚመስሉ ጉዳዮች አሉ። ዛሬ ቁርአን ሲቃጠል ከምንም በላይ ያመኛል። የበለጠው ህመም ግን ሊሰማኝ የሚገባው ቁርአኑን ባለመተግበሩና የቁርአኑ ትእዛዝ በመጣሱ ነበር። እንትኖቹ